ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ የአማራ ክልል ትምህርት ቢሮ በዘንድሮ የትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎችን ለማስተማር ማቀዱን አስታውቆ ቢሮ ግን እንደሚለው ዘንድሮ ሊያስተምረው ያቀደው ባለፉት 2 ዓመታት ትምህርት ያቋረጡን ጨምሮ ነው ብሏል። በዚህም ከጠበቀው በታች ሆኖብኛል ብሏል። ለዚህም እንደ ምክንያት ያስቀመጣቸው ጉዳዮች አሉ። ከምትሰሟቸው ጉዳዮች መካከል አንዱ ነው። በደሴ ከተማ ምን ተፈጠረ? የደቡብ ወሎ ዞን መቀመጫ በሆነችው ደሴ ከተማ ብልጽግናን ደግፉ ተብለው በትላንትናው ዕለት በግዳጅ ወጡ ሰልፈኞች ላይ የቦምብ ጥቃት መፈጸሙም ተሰምቷል። ትሰሙታላችሁ። በሌላ በኩል በሞስኮና ፒተር ከተማ ለቀረበው የኪነ ጥበብ ድግስ ያለን ቅሬታ እናሳውቃለን ሲሉ በሞስኮ በአውሮፓ እንዲሁም በአሜሪካ የሚገኘው የአማራ ልማት ማህበር አማካኞች የአማራውያን ተናግረዋል። ከላይ ለመግለጽ እንደተሞከረው በሚል ደብዳቤ ባስቀመጡ መረጃ መሰረት የኢትዮጵያ ኪኖች ባቀረቡት የኪነ ጥበብ ምሽት ላይ ብዙ ህግ ያልሆኑ ጉዳዮች አይተናል፣ እሱ መስተካከል አለባቸው ብሏል። ምን ይሆኑ ሰሙታላችሁ። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞች እንዲያካትት እየሰራ ነው ተባለም። የደሞዝ ጭማሪው የልማት ድርጅቶች እና የግል ሰራተኞች እንዲያካትት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀም። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ለኢትዮጵያ ፕሬስ ድርጅት እንደገለጹት የደሞዝ ሲጨምር ጥያቄ የጋራ በመሆኑም ሁሉንም ያካተተ እንደሆነም እየገለጹ ይገኛሉ። ሰሙታላችሁ። በሌላ በኩል የኢትዮ ኤርትራ ጉዳይ እንመለከታለን። የኤርትራ ማስታወቂያ ሚኒስትር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ለማግኘት የሚያደርጉት ዘመቻ ህገወጥና አደገኛ እንደራ በሚል በይፋ አውግዟል። እናስደምጣቸዋለን። ወዲህ ደግሞ ሶማሊያ ኢትዮጵያ ለምታደርጋቸው የትኛውንም የባህር በር የማግኘት መብቷን እንደግፋለን ሲሉ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ገልጸዋል። ሰማላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን። የኤርትራ ማስታወቂያ ሚኒስትር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ ባህር በር ለማግኘት የሚያደርጉት ዘመቻ ህገወጥና አደገኛ እንደራ ሲል በይፋ ወገሰም። እንደራ ማለት በትግርኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የሚያምርና ለከንቱ ልፋት የሚደረግ ጉዞ እንደማለት ነው ብሏል። ይህ የኤርትራ መንግስት የዛሬ የትንታኔ መግለጫም በሁለቱ የቀድሞ አጋር ሀገራት መካከል ያለውን ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ ከአሰብ ወደ ጥያቄ ጋር ተያይዞ ኤርትራ ያለውን ግንኙነት መሻከሩን ተከትሎም በባለፈው ሳምንት ከፍተኛ ወታደራዊ መሪዎች ሰብስበው አዲስ ኮማንድ ፖስት ማቋቋማቸውን አፍሪካ ኢንተለጀንስ አስነብቧል። ኤርትራ ከሰሞኑ ከሱዳን ወታደራዊ መሪ አልቡርሃን ጋር በመተባበርም በድንበር አካባቢ በጋራ ወታደራዊ ስልጠና እየወሰዱ መሆናቸውን ምንጮች አረጋግጠዋል። የኢትዮጵያ ፍላጎት የአሰብ ወደብ በዲፕሎማሲያዊ መንገድ እንዲመለስ ብዙ ጥረት እያደረገ ቢሆንም ኤርትራ ለድርድር ፍቃደኛ አይደለችም ተብሏል። በተያያዘ ዜና ደግሞ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ብለዋል። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን ሲሉ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ገለጹ። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ከአልአረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግ መብቷን እንደግፋለን ብለዋል። ፕሬዚዳንቱ አክለውም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችና ሀገራዊ ስምምነቶችን እስካስከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች አሉ ብሏል። ሶማሊያ በእነዚህ ህጋዊ መንገዶች በሰላማዊና ዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህን ለማሳካት እንደምትችል ተስፋ አለ ብለዋል። ፕሬዚዳንቱ የሶማሊያ አቋም ጽኑና ግልጽ ነው ሲሉም አብራርተዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉም በሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና ትብብር እንዲያደርጉ ጠይቋል። አለመግባባቶች የሚፈቱትም በውይይት በመደራደር እና በመግባባት በመከተል ነው። ይህ የሶማሊያ ጽኑ አቋም ነው ብለዋል። በሌላ መረጃ በደሴ ከተማ ምን ተፈጠረ? ደሴን ምን አጋጠማትም? መረጃውን ነው። የደቡብ ወሎ ዞን መቀመጫ በሆነችው ደሴ ከተማ ብልጽግናን ደግፉ ተብለው በትላንትናው ዕለት በግዳጅ በወጡ ሰልፈኞች ላይ የቦምብ ጥቃት መፈጸሙ ተሰምቷል። በዚህም ተገደው ሰልፉ እንዲወጡ ከደረጉ ንጹሃኖች መካከል በርካቶች ከቀላል እስከ ከባድ ጉዳት ደረሰባቸው ተነግሯል። የብልጽግና ቡድን ራስ ባደራጃቸው ሽብር ፈጣሪ አካላት በሰልፉ ላይ ቦምብ በማስወርወር ፋኖ ጥቃት ፈጸመ ባስባል ሃይማኖት ተኮር ግጭትን ለመቀስቀስና ፋኖን ከህዝቡ ለመንጠል ያለ መሴራ መሰሩን ሰምተናል ሲል ለአንድ የውጭ መገናኛ ብዙሃን የፋኖ ላይ ተናግሯል። በዚህ በኩል ደግሞ የመንግስት አካላት ሰልፉ ለመበጥበጥ የፋኖ ታጣቂዎች ያደረጉ ሙከራ አልተሳካም ሲል በኮሚኒኬሽኑ በኩል መግለጫ ወጥቷል።
በሌላ መረጃ በሞስኮ ፒተር ከተማ ለቀረበው የኪነ ጥበብ ድግስ ያለን ቅሬታና ስለማሳወቅ በሚል በአውሮፓና አሜሪካ የሚገኙ የአማራ ማህበሮች ጥያቄ አቀረቡም። በደብዳቤያቸውም ከላይ በርዕሱ ለመግለጽ እንደተሞከረው መስከረም 5 ቀን 2018 ዓ.ም ወይም ሴፕቴምበር 14 2025 ጂሲ ላይ በሞስኮ በቀረበው ኢትዮጵያ ለዓለም የማስተዋወቅ መድረክ ላይ እንደ ኢትዮጵያ በክብር ተጋብዘን ጥሪያችን አክብረን ታድመናል። ለዚህ ፕሮግራም አዘጋጅ መሪ የኦህዴድ ቅጥረኛው ካሙዙ ካሳ ሲሆን ስራውም በኢትዮጵያ የባህል ቱሪዝም ሚኒስቴር እውቅናና ድጋፍ ተሰጥቶት በተለያዩ የዓለም ሀገራት ስራዎችን ያስተዋውቃል። ዋና ዓላማው የአማራን ስቃይ ዓለም እንዲያዩ መጋረድ ሲሆን ዳንኪራው ከሚቀርብባቸው ሀገሮች አንዱ ረሰስቶን በዚህም ፒተርስበርግ እና ሞስኮ ከተማዎች በኢትዮጵያ ኤምባሲ በሩሲያ አስተባባሪነት ስራዎች ቀርቧል። በሀዘናችን መካከል የቀረበው ስራ ግን ሙሉ በሙሉ የኢትዮጵያ ባህልና ወግ ያላንጸባረቀና ሰሜናዊ ባህልና ሴቶችን የገፋ በመሆኑ ይበልጥ አዝናል ብሏል። ይሁን እንጂ ቱባ ባህልና እንቁማነት ያለውን ጥበብን ለኢትዮጵያን የቸረን አማራ የሚባል ህዝብ ፈጽሞ በኢትዮጵያ እንደሌለ አስመስለው በማቅረብ ለዘመናት ተባብረን በምኖርባት ኢትዮጵያም እንዲሁም ሩሲያ ላይ መቃቃር እንዲፈጠር የተሰራበት ስውር ሴራ አብቅቷል ብሏል። ስለሆነም በመላው ዓለም የምትገኙ የዚህ ማህበረሰብ እንዲሁም ኢትዮጵያዊነትን የምትደግፉ ኢትዮጵያን በሙሉ በካሙዙ ካሳ ተከሽኖ የሚቀርበውን ብልጽግናን መርዝ የተለወሰ የአማራ ጥላቻ የሚፈጸምበትን ድርጊት ባለመግባት ተባበሩን ብሏል። ሌላ መረጃ የአማራ ክልል ትምህርት ቢሮውን ጉዳይ እንመለከታለን። በዘንድሮ የትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎች ለማስተማር ማቀዱን አስታውቋል። ቢሮው እንደሚለው ዘንድሮ ሊያስተምረው ያቀደው ባለፈው 2 ዓመታት ትምህርት ያቋረጡን ጨምሮ ነው። የዓመቱ ትምህርት ትናንት በክልሉ ሲጀመር እንደተገለጠውም ግን ለመማር የተመዘገቡ ተማሪዎች ቁጥር 3 ሚሊዮን አይሞላም። ምዝገባ ያልጀመሩ ትምህርት ቤቶች እንደሚገኙም ወላጆችና መምህራን ተናግረዋል። በክልሉ ባለው የጸጥታ ችግር ምክንያት ባለፉት 2 ዓመታትም ከ4 ሚሊዮን በላይ ተማሪዎች በትምህርት አቋርጠዋል። በአማራ ክልል ያለው የሰላም መደፍረስ የክልሉ ኢኮኖሚያዊ፣ ማህበራዊ፣ ሰብአዊ ሁኔታዎችን በእጅጉ አዛብቷል። በተለይም በትምህርቱ ዘርፍ ያስከትለው ቀውስ ከፍ ያለ ነው። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በቅርቡ ባቀረቡ መግለጫ ከ2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው ብሏል። በክልሉ ያለው ጦርነት የትምህርት ዘርፉ እየፈተነው ይገኛል ብሏል። በ2016 ዓ.ም ካቀድነው 6.2 ሚሊዮን ተማሪ ለማስተማር አቅደን 2.5 ሚሊዮን የሚሆኑት ወደ ትምህርት ቤት አልመጡም። በ2017 ዓ.ም ደግሞ ከ7 ሚሊዮን በላይ ተማሪዎች በመዝገብ ታቅዶም 4 ሚሊዮን የሚሆኑ ተማሪዎች ወደ ትምህርት ቤት መምጣት አልቻሉም። ከተመዘገቡ መካከልም ብዙዎቹ ያቋረጡ ናቸው ብለዋል። በ2018 የትምህርት ዘመን ባለፉት ዓመታትም ከትምህርት ርቀው የነበሩ ተማሪዎች በማካተት 7 ሚሊዮን 445545 ተማሪዎችን ለማስተማር መታቀዱን ነው ቢሮ ኃላፊ አመላከቱትም። ትናንትና ትምህርት በክልሉ መጀመሩ ለመንግስት መገናኛ ብዙሃን መግለጫ የሰጡት ዶክተር ሙሉነሽም በዚህ አጋማሽ 3 ሚሊዮን ያክል ተማሪዎች መመዝገባቸውና ለምዝገባው ዝቅተኛ ምክንያት ደግሞ ያሉትን አስቀምጧል። እንደ ኃላፊዋ ዋነኞቹ ምክንያቶች የሁለተኛ ደረጃ ትምህርት ቤቶች ተማሪዎች ቀድሞ የመዝገብ ልምድ የሌላቸው መሆኑና ሌላው ደግሞ የጸጥታ ችግር ያለባቸው ትምህርት ቤቶች ተማሪዎች መመዝገብ ባለመቻላቸው ነው ብለዋል። በክልሉ አንጻራዊ ሰላም ባለባቸው አካባቢዎች ትምህርት ተጀምሯል። በክልሉ ትምህርት ተጀምሯል ያሉት ኃላፊዋ በባህር ዳር ከተማ በሚገኝ አንዳንድ ትምህርት ቤቶች የትምህርት አጀማመሩ ምን እንደሚመስል ትናንት በአካል እንደተመለከቱም ገልጧል። የመረጃችን ምንጭም በአንዳንድ የትምህርት ቤቶች በአካል በመገኘት እንደተመለከቱም ተማሪዎች ወደ ትምህርት ቤቶች በመሄድ የክፍል ምደባቸውን ሲመለከቱ ታዝቧል። መምህራን፣ ወላጅ በተለይም በከተሞች አካባቢ ትምህርት መጀመሩን ሲገልጹ የጸጥታ ስጋት ያለባቸው የገጠር አካባቢዎች ግን ምዝገባ እንኳን እስካሁን እንደሌለ ለዓይን እማኞች አስረድተዋል። የምክር ቤቱ አባል የሆኑት አቶ ክርስቲያን ታደለ በጠና ታመሙም። በስር ላይ የሚገኙት የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ በጤና እክል ምክንያት በጠና መታመማቸውን ቤተሰቦቻቸውና ጠበቆቻቸው ለቢቢሲ ተናግረዋል። ጠበቃቸው ሰለሞን ገዛኝ እንዳሉ ሰኞ ዕለት ቂሊንጦ ማረሚያ ቤት ውስጥ አግኝተዋቸው የነበረ ሲሆን አቶ ክርስቲያን ከቅርብ ጊዜ በፊት ካደረጉት ቀዶ ሕክምና በኋላ ተገቢው ክትትል ባለማግኘታቸው ህመማቸው እየተባባሰ መምጣቱን ገልጿል። አንድ የቤተሰባቸው አባልም ተናገሩት አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ካደረጉ በኋላ በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ በመደረጉ ለዚህ ሁኔታ እንዲዳረጋቸው ተናግረዋል። አማራ ብሔራዊ ንቅናቄ አብን ወክለው የተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የነበሩት አቶ ክርስቲያን በአማራ ክልል በተፈጠረው የጸጥታ መደፍረስ ምክንያት በአስቸኳይ ጊዜ አዋጅ ከታወጀ በኋላ በቁጥጥር ስር ውለዋል። ከዚያም ያለመከሰስ መብታቸው ተነስተው ላለፉት 2 ዓመታት በስር ላይ ይገኛሉ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ